ሰላም ነው አለሁልህ ምን ሆነ የጠፋው አዎ ስራው እንዴት ነው ጥሩ ነው አሪፍ እየሄደልህ ነው በሚቀጥለው ሳምንት ወደዛ ሳምንት አልቀርም እንገናኛለን አዎ ኦኬ መልሼ ልደውል የሆነች እንግዳ አለብኝ ከ10 ደቂቃ በኋላ አዎ ከ10 ደቂቃ በኋላ አሁን መልሼ እደውልልሃለሁ እሺ ጥሩ እሺ ጎረምሳው እንዴት ነህ ስራ እንዴት ነው ጥሩ ነው አሪፍ ነው ደስ ይላል ጥሩ አሁን ወደ ጉዳያችን እንግባ አይደል ሰዓትም የለኝም ጆኒ ሰላም አለችብኝ ምንድነው ኦኬ ጉዳዩ ምን መሰለህ ይሄ ባለፈው ባወራነው ጉዳይ ላይ ነው ገባህ ባለፈው የነገርነው ማለት እዚህ ላይ ሁሉም ነገር አለ የሰውየው አድራሻ የሰውየው ቤት ሊገኝበት ቦታ የት ቦታ እንዴት በምን አይነት መንገድ እንዴት እንደምታገኘው ሁሉ ነገር ዶክመንቱ እዚህ ላይ አለ የት እንዴት ምን ነገር ማለት ነው አሁን መፈልገው እዚህ ቦታ ላይ ብቻ እንድታስፈርምልኝ ነው እሱ ስለ ሂሳቡ ምንም ችግር የለውም ስለ ሂሳቡ ጉዳይ አውርተናል በአካውንት ይገባላል ሁሉም ብር ጠቅላላ እዚህ ጋር ብቻ አስፈርመህ ብቻ ይዘልኝ ትመጣለህ ትልቁ ነገር አንተ ፈልገው ማለት ነው ትልቁ ነገር አንደኛ በአግባቡ የሰውየው ትክክለኛ ፍርማ መሆኑን አንድ ልታረጋግጥ ፈልጋለሁ ሁለተኛ ነገር ደግሞ ዛሬ እስከ 12 ሰዓት ይሄን ሚሽን አጠናቀህ ጨርሰህ ይዘልኝ እንድመጣ ፈልጋለሁ እስከ 12 ሰዓት ድረስ ልክ እንደጨረስክ ገንዘብ አው እንደተሰራ ቁጥር ግን ሰውየው ማግኘት የምንችለው ማታ ላይ ነው ማታ ነው የሚያስፈርመው እስከ 5 ሰዓት ድረስ አጠናቀን እንሰጣለን ስለዛ መታገስ አለበት 5 ሰዓት ላይ እስከ ችግር የለውም እስከ 5 ሰዓት አይደለም እስከ ነገም ጠብቃለሁ ግን ስራው በአግባቡና በትክክሉ ብቻ መሰራት አለበት ለዛ ሐሳብ አይግባ ስራው እንደተሰራ ቁጥር ነው አይ ኮራለሽ አው መፍቴ መስሎኝ አንተ ባረርሽ አንቺ ከሴት ላይ ያለሽ በምን ተባረሪ ራስ ቆጥራገኝ እንደ አንቺ አይነት መቶ መጋዘን አስቀምጬ ምንታላቅ ይሄ ነው የሚያስፈልግሽ ጆምቤ መልስላ ዞር በል አንተም ከፊቴ ያው ነከሱ ምንም አትሻልም እሺ ዞር በል ሊባ ያው ነው ባክሽ ይራጋበል ይሄን አልኩታች ምን ሳይረግ ደግሞ አትፍረጅበት ማንኛውም ይሄ ነገር ሲሪየስ ነው እሺ አስቢበት ታዩ ባክሽ እንሂድ ወይ አለቃ ስራው ምንድነው አስቸኩለ ተረጋጋ ካርታና ፕላን ተሰጥቶናል በዛ ካርታና ፕላን ሙሉ ስራችንን ሰርተን የተሰጠን 24 ሰዓት ነው በ24 ሰዓት ውስጥ እንደቀደም ተከተል ነገሮችን ሰርተን እኛም ብራችንን አዘጋጅቶና ብራችንን ወስዳለን ጥሩ የሆነ ነገር እንደሚደርሰን ቃል ገብቶልኛል ግን ያንን ስራ ምን ሰራ መጀመሪያ ሁለት ሰው ይገባል ከዛ በኋላ በሰው ኋላ ይሆናል ያንን ነገር እናረጋለን ማለት ይሄ ደግሞ አያቅተንም ለኛ ስለዚህ አንተ ቀድመ ትገባለህ አንተና ሁለታችሁ ግቢውን ቃኝታችሁ እኛ
እኛ ከገባን በኋላ ትገባላችሁ። በዚህ ስራ ላይ ምንም አይነት ስህተት አልፈልግም። ይሄ ድል ካመለጠን አበቃለን ለኛ። እሺ ጥያቄ ያላችሁ? ጨርሰናል። ጊዜ የለንም። አሁን እንቀሳቀስ። ዛሬ ቀኑ 22/7/2014 ነው እና ምን ተፈጠረ መሰላችሁ? መንገድ ላይ እየሄድኩኝ አንዱ መጣና ስልኬን ነጠቀኝ። ከዛ እኔም መጣለው አለች። ማን ነበር የስሙ ቾምቤ የሚባለው? ከየት መጣ ሳልል መጣና ስልኬን አስመለሰልኝ። እሱ ባይመጣ ኖሮ ስልኬን ነጥቼው ነበር። መቀመጥ ይቻላል? አሜን። መቀመጥ ይቻላል። ብቻዬን መሆን ፈልጌ መሰለኝ የተቀመጠው። እዚህ ዓለም ላይ ጥቂት ሰው ነው ብቻውን መሆን የሚፈልገው። ከነዛ ሰዎች አንዱ ነኝ። ፍቅር ይዟል እንዴ? አቤት። አይ ስሜቱን ስለማውቀው ከዚህም በፊት ደርሶ ዘሬውን ይባላል። ቾምቤ በእርግጥ ለከተማዋ አዲስ ካልሆንክ ትሰማ። እንዳልከው ለከተማዋ አዲስ ነኝ። በቅርብ ነው ለስራ ወደዚህ የመጣሁት። እንኳን ደህና መጣ። አመሰግናለሁ። ነግሬያታለሁ ግን ልትቀበለኝ አልቻለችም። እና ምን ልታረግ አሰብክ? እሷ አይደል ግራ ይገባል። አንተ የመጣው ልነግረኝ አይደል? ንገረኝ። እርግጥ የተጓዝክበትን መንገድ አላውቅም። በእኔ መንገድ ነበር። የአንተ መንገድ ወዴት ነው? ኋላ መንገዱ ተበጥሶ እንዳያሰምጠኝ። አትፍራ። እርግጥ ጓደኛ ካልሆንክ እንደ ጓደኛ ከተቀበልከኝ ግን አትጠራጠር፣ ታገኛታለህ። የምርህ ነው? አዎ ከምሬ ነው። እሺ ምን ላድርግ? ደውልላት። መቼ? አሁን? አሁን ደውልላት። እደውልላት? እርግጠኛ ነኝ ደውልላት። አዎ ስልክን ስላስመለሰልኝ ስለቆመልኝ ለሱ እኮ ይሄ አይገባው። ጓደኛ ያለችው ነገር ልክ ነው መሰለኝ። እሱ እኮ ምንም አላደረገኝም። ሄሎ ቾምቤ ነኝ። እዚህ በአንቺ ሰበብ ራሴን አጣለሁ። አንቺ ተራውን ነገር ስለምትጠይቂኛለሽ። ስለምን ራስ ማለት ነው የምታወራው? በእኔ ቦታ ብትሆኚ ነው መቼም አትረጂም። አሁን እንዴት ነው? ባራሜራ ራሴን በመጠጥ ሰው ነኝ። አንቺን ለመርሳት አሁን ወደ ቤት ግባ ብያለሁ። አልገባም። እዚሁ ነው የሚነጋው።
አንሳው እንጂ አላነሳውም። እሺ እኔ ላናግራት። ምን ልትላት ነው? እሱን ለእኔ ተው። እርግጠኛ ነህ? እርግጠኛ ነኝ። ችግር የለም። ሌላው ሰው ጋር አይደለም ጓደኛው ነው። እሺ ወንድሜ ከምን ይባል እሱ አሁን አንቺ የሚያናግርበት ሙድ ላይ አይደለም። አሳመመሽ። መድኃኒቱም አንቺ ነሽ። አሁን ለማውራት ጊዜው አይደለም። ፕሊስ እባክህ ነው ወደ ቤት ይዘው ሂድ። አንቺ ግን ከራስሽ ጋር ተማከሪ። ችግር የለውም። እሺ አወራለሁ። ግን እባክህ አሁን ወደ ቤት ይዘው ሂድ። አንቺ አትጨናነቂ። ይዤው እገባለሁ። በእኔ እጅ ነው ያለው። እሺ አመሰግናለሁ። ጋዘር ተረጋግተህ ጠጣ። አትረብሽ። መጠጡን አንተ ማን ስለሆንክ ነው የምትናገረኝ? አንተ መጠጠኝ። አንተ መጠጠኝ። ማን አንተ? አንተ እኔ ግን ስዋሽ ወጥለኝ። ችግር የለውም። ማነው? ይሄ ወረቀት በጣም አደገኛ መሆኑን የተረዳችሁ አልመሰለኝም። እኛ ስለዚህ ወረቀት ምንም የሚያገባን ነገር የለም። ባልፈርምስ? አንድ አማራጭ ነው ያለ። ወይ ትፈርማለህ ወይ ትሞታለህ። ይሄን ወረቀት አልፈርምም። ትፈርማለህ። ካልሆነ በልጅ ህይወት ትፈርዳለህ። ልጅ የት ማለችው? ዝም ብለህ ፈርም። ልጅቷ እኛ ጋር ነው ያለችው። ገባ? ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ይህ የደስታችን ጽዋ ነው። እንውሰዱ። ቺፕስ እንዲያ ጎረምሳስ
የሰጠሁትን ስራ ሳይጨርስ እኔን አያርገኝ። አለቃ ለኔ ነግሮኝ ነበር። ምንድነው ታዲያ? ምን ላይ ደረሰ? አለቃ ፍቅር ሳይዞ አይቀርም የሆነች ልጅ ስር ይመላለሳል ነግሮኝ ነበር። አደገ ማለት ነው። ምን አልክ አለቃ? አይ ጉዳዩ ወዲህ ነው። በቃ ፈታ በሉ። ጥራት። እሺ አለቃ። አለቃ ሀና ዝም አንዴ ውጭ። ምንድነው? ተናገር። ሀና የኛ ሁለት ሰው ገሎብናል። ምን? አዎ የኔ ያለውን አሁን ከተማ ወጣ ብሏል። የታሉ ልጆቹ? ጥራቸው። እሺ አለቃ እሺ። ኑ ሀና የኔን ሰዎች ገሏል። የኔን ሰዎች እኔን አያቀኝማ። ነገችን ምድር አያትም። እናንተ እያንዳንዱን ስራ በተግባር ነው ፈልገው። በተግባር ፈልገው እንደውም አለቃ ምን እናርግልህ? ብቻ አንተ ዘዘ የጀግና ልጅ ስራ ይሄ ነው። ይሄን ነው ፈልገው ከናንተ። ስለዚህ እያንዳንዱ ልጆች ደውሉላቸውና ይምጡ። ሁሉንም እፈልጋቸዋለሁ። ሁሉንም ነገችን ምድር አያትም። ተንቀሳቀስ። ምንም የሚያቆየን ነገር የለም። ዳይ